የኦሮሞ ህዝብ ለምን ሁልጊዜ ሚያዝያ 15ን ይዘክራል? ኢርቡ ሺኒጋ ታሪኩ ምንድን ነው? በኢርቡ ሺኒጋ የተሰዉ ጀግኖች ማን ነበሩ? ለበርካታ በዚህ ሀገር ውስጥ ለምትኖሩ ሰዎች ሰላምታ ይድረሳችሁ። የኢርቡ ሺኒጋ የመታሰቢያ ቀን 46ኛው ዓመት በሰላም መድረሳችሁ እንኳን ደስ አላችሁ። ያ ቀን የሐዘን ብቻ ቀን አይደለም። የድል ቀን፣ የአንድነት ቀን፣ የፍቅር ቀንና የትግላችንን መሪዎች የምንዘክርበት ቀን ነው። ከተስማማችሁ እባካችሁ ይህን ቪዲዮ እስከ መጨረሻው አዳምጡትና ለሌሎችም እንዲደርስ አጋሩት። ያ ቀን የተረገመ ጨለማና ያልተከበረ ቀን ነበር። ኦሮሚያ በዚያን ጊዜ በእንደዚያ ትውልድ ላይ ያልተወለዱ ብዙ ውድ ሰዎችን ያጣችበት ቀን ነበር። በሕይወት ሳሉ ብዙ ጠላቶችን ያሸነፉ ጀግኖች ወድቀው በአንድ መቃብር የተቀበሩበት ቀን ነበር። ከተለያዩ ክልሎችና ከተለያዩ ሃይማኖቶች የመጡ በኦሮሞ ትግልና በሰብአዊ መብት ትግል የተባበሩ የኦሮሞ መሪዎች የተሰዉበት ቀን ነበር። ያ ቀን ሚያዝያ 15 ቀን 1980 ነበር። ነገር ግን ያ ቀን የኦሮሞ ሕዝብ የጀግኖቹ ታሪክ የሚያስታውስበትና ለመታሰቢያ የሚያቀርበው ቀን ሆነ። ይህ ቀን የኦሮሞ ጀግኖችና ተጋድሎ ሰዎች የተሰዉበት ቀን ቢሆንም ታላቁ የኦሮሞ አንድነት ግልጽ ሆኖ የታየበትም ቀን ነው። የእነዚህ የተሰዉ ጀግኖች ታሪክ ሲታሰብ ሐዘን ሊሰማን ይችላል። ግን ይህ ቀን እንደ የድል ቀን መታየት አለበት። ምክንያቱም የመኖር ዕድል ነበራቸው የነበሩ ጀግኖቻችን ከሌሎች ሁሉ ተለይተው ፍቅርን፣ ወንድማማችነትን፣ እውነተኛ ፍቅርንና እግዚአብሔር ሰውን የሚወድበትን ፍቅር አሳዩ። ይህ የኦሮሞ ሕዝብ ታሪክ ነው። በቅዱስ መጽሐፍ ወይም በቁርአን ውስጥ ተጽፎ የነበረ ነገር አይደለም። ሃይማኖትን ወደዚህ ጉዳይ አስገብተው ሰዎች እንዲሰዉ የሚያደርጉ እነዚያ ሰዎች ወንድሜ ከኔ ጋር ተሰዋ፣ እኔም ከእርሱ ጋር መሞት አለብኝ ቢሉ ይህ በቅዱስ መጽሐፍ ወይም በቁርአን ውስጥ ተጽፎ ቢኖር ምን ችግር ነው? የኦሮሞ ጀግኖች የመታሰቢያ ቀን በአገር ውስጥ በግልጽ መልኩ መጀመሪያ ጊዜ በ2019 በአምቦ ስታዲየም የተዘጋጀው ፕሮግራም ላይ ተከበረ። ሚያዝያ 15 የኦሮሞ ጀግኖችና ሰማዕታት ቀን ተብሎ የሚታሰበው ምክንያት የኦሮሞ ነጻነት ግንባር አቦ ከፍተኛ አመራሮች 10 ሰዎች የሊቀመንበሩንና የምክትል ሊቀመንበሩን ጨምሮ በ1980 ወደ ሶማሊያ ሲጓዙ በሺኒጋ ተብሎ በሚጠራ ቦታ በአሰቃቂ ሁኔታ ተገደሏል። በ1984 በምስራቅ ደረባሃ ያለው የአቦ ማስከራያ ኮሚቴ በተካሄደ ስብሰባ ላይ ሚያዝያ 15ን የኦሮሞ ጀግኖች ቀን ብሎ ለመሰየም ውሳኔ አስተላለፈ። የኦሮሞ ሕዝብ መጀመሪያ የባርነት ተቃውሞ በገጠር ጀመረ። ከዚያም የተደራጀ ንቅናቄ ሆኖ አደገ። በኋላም እስከ ዛሬ የደረሰውን የቀያሪ ንቅናቄ አመጣ። በአንድ ቦታ የወደቁትን ሰዎች ለመዘከር ተወስኖ ነበር። አሁንም ሕዝባችን ሚያዝያ 15ን በየዓመቱ ማክበርና ማስታወስ ቀጥሏል። በሺኒጋ የተሰዉት የአቦ መሪዎች እኛ ኦሮሞ ነን፣ ለኦሮሞ ሕዝብ ነጻነት እንታገላለን፣ ምንም ነገር ሊለየን አይችልም፣ በአንድነት እንሰዋለን ብለዋል። ጠላቱን በድፍረት ተጋፍተው በአንድ ላይ ተገድለው በአንድ መቃብር የተቀበሩበት ቀን ነበር። ስለዚህም ኢርቡ ሺኒጋ ዘመቻ ታላቅ ትርጉም አለው። የአቦ WBO መሪዎችና የኦሮሞ ነጻነት ጦር በሺኒጋ ታሪክ ላይ ተመስርተው አንድነትን ለማጠናከርና ለኦሮሞ ሕዝብ የሰጡትን ቃል ለማፈጸም የኢርቡ ሺኒጋ ዘመቻ ብለው ሰይመው እያካሄዱት ነው። የኦሮሞ ነጻነት ጦር የጠላቱን ሁሉ ዕቅድ ለማሸነፍ በጠንካራ ውሳኔ ቆሟል እና የኢርቡ ሺኒጋ ዘመቻን እየቀጠለ ነው። በትግሉ የሚያስፈልጉ መሳሪያና ጥይት በቀጣይነት እንዲደርስለትም ጥሪ እያቀረበ ነው። ሚያዝያ 15 የኦሮሞ ሰማዕታት ቀን ነው። ምክንያቱም ከተለያዩ የኦሮሚያ ክልሎች፣ ከተለያዩ የኦሮሞ ነገዶች እና ከተለያዩ ሃይማኖቶች የመጡ ጀግና የኦሮሞ ልጆች የኦሮሞ ሕዝብ ከጭቆና ነፃ እንዲወጣ እና ነፃነት እንዲያገኝ በትግል ሲተባበሩ ነበር። በ1980 ሚያዝያ 15 ከ46 ዓመት በፊት የኦሮሞ ማንነታቸውን ከሁሉ በላይ አድርገው ከሕይወታቸውን በላይ በማስቀደም በእርስ በርሳቸው ጸንተው ቆመውና የሀገራቸው ነፃነት ትግል ቃል ኪዳን አጠናከሩ። በአንድነት ተሰውተው በአንድ መቃብር የተቀበሩ የኦሮሞ ማንነት አንድነትን በሕይወታቸው በደማቸውና በአጥንታቸው አትርፈዋል። ረጅም መንገድ ወጡ። ወደ ሩቅ የብሩህን ወደፊት እየተመለከቱ ወደ ታላቅ ዓላማ ሲጓዙ ዕድላቸው በመንገድ ላይ ቀረ። በዚያን ቀን የተሰዉት የአቦ መሪዎች ይህንን ይካተታሉ። ጃል ባሪሶ ዋቤ ማግሪሳ ባሪ፣ ጃል ገዳ ገምዳ ዳሚሴ ታቻኔ፣ ጃል አባቲቂ አቦ ማሚቲቁ፣ ጃል ዶሪ ባሪ ይጋዙ ባንቲ፣ ጃል ፋልማታ ኡማር ወይም ቻክሳ፣ ጃል ማሪ ጋላን፣ ጃል አራና ካቼሌ ኦቦ ዲንሳ፣ ጃል ዳዳቻ ቦሮ፣ ጃል ዳዳቻ ሙላታ፣ ጃል ፋፋም ዶዮ እና ሌሎችም። ዛሬ የእነዚህ ሰማዕታት ደም ከነርሱ በፊትና በኋላ የነበሩ ሺዎችና ሚሊዮኖች ኦሮሞዎች ደም እየጮኸ ነው። እያንዳንዱ ዜጋ ለእርስ በርስ መቆም አለበት። በተለይም ዛሬው የቄሮና ቃርዬ ትውልድ በቃላቸው ብቻ ሳይሆን በተግባራቸው የኦሮሞ ሕዝብ በ100 ዓመት በላይ የተጨቆነውን ለሕይወት ለማቆም እንደማይመለሱ እያሳዩ ነው።
ኦሮሞ አንድ ህዝብ እንደሆነና አንድ የፖለቲካ ጥያቄ እንዳለው የነጻነት ጥያቄ ለጠላቱም ለራሳቸው በተግባር እያሳዩ ነው። በመላው ኦሮሚያ ቄሮና ቃሪዬ በአንድነት ቆመውና በቃላቸው ብቻ ሳይሆን በራሳቸው ደም በተሰበሩ አጥንቶቻቸውና በተሰዉ ህይወታቸው ለዓለም እያወጁ ነው። ከ46 ዓመት በፊት የኦሮሞ ጀግኖች ልጆች በሺኒጋ ያን መራራ መስዋዕትን ሲከፍሉ የኦሮሞ ነጻነት ጥያቄና የኦሮሞ አንድነት ጉዳይ ያለ ውጤት ለሚታገሉ ጥቂት ሰዎች ተስፋ ብቻ ያለ ይመስል ነበር። ዛሬ ግን በኦሮሚያ ተራሮችና ሜዳዎች፣ ወንዞችና ተራሮች፣ ከተሞችና ገጠሮች ሁሉ እንደተቀጣጠለ እሳት እየተቃጠለ ነው። የእነዚህ የአቦ መሪዎች የከፈሉት መስዋዕት ብዙ ነበር። ዛሬ ሰዎች በገቦሽና በሄር ራሳቸውን እየከፋፈሉ አንዱን ከፍ አንዱን ታች ለማድረግ የሚሞክሩ ሁሉ የእነዚህን ሰዎች ታሪክ ይዘክሩ። ደማቸው ለእናንተ ምሳሌ ይሁን። ታሪክ ተማሩ፣ እወቁ፣ የአባቶቻችንን መንገድ ተከተሉ። በሚቀጥለው ቪዲዮ እንደገና እንመለሳለን። ሰላም ከኛ ጋር ይሁን።